ደግሞ በሌሎች እናመካኛለን። ይያረጉብን እንዴ እኛ በእግዚአብሔር ላይ ካደረግነው እኛ በቤተ መቅደስ ላይ ከፈጸምነው እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተክርስቲያን አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣ መሪዎቿ የበደሏትን ያህል ማንም አይበድልም። በዚህ ዘመን ማንም ንጹህ ልማትማ እያለሙ ድሆችን ብንመግብበት እንዴት ጥሩ ነበር። አረ እንኳን ድሆችን ካህናቶቻችን ልጆቻቸው ለማኝ ሳናደርግ ብናሳደጋቸው እንዴት መልካም ነበር። በእውነት የአዲስ አበባ ካህን ምንም ከነዳይ ከፍ ያለ ነው። በእውነት የታወቀ እንደውም በነፍስ ልጆቹ ድጎማ ነው የሚኖር። ኑሮውን እናውቀዋለና ልማት ጥሩ ነገር ነው፣ ግን ለልማት ብቻ ከሆነ ያጠፋል። የእግዚአብሔር ቃል ከቅድስና ጋር ካልሆነ፣ ከንጹህ አምልኮት ጋር ካልሆነ፣ ከእውነት ጋር ካልሆነ፣ ለሌብነት፣ ለዘረፋ ይሄ ያጠፋል። እያጠፋል አምልኮታችን ረክሶ፣ መስዋዕታችን ረክሶ፣ ጸሎታችን ረክሶ አጎሳቁለ ነው ግንብ ብቻ አያስደስተው ነገር። ያንድ ካህን፣ ያንድ አለቃ፣ ያንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኑ አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስዋዕቷ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለም። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን። ዛሬ እንደ እግዚአብሔር መልካም ፈቃድ የምንማርበት የትምህርታችን ርዕስ አምልኮታችን የሚል ነው። አምልኮታችን እንደምታውቁት አምልኮት የሚለው ቃል ባጭሩ እኛ ሰዎች እና ቅዱሳን መላእክት ከእግዚአብሔር ጋር ያለን ግንኙነት ይልቁንም ደግሞ እግዚአብሔር ወደኛ የሚያደርገው እግዚአብሔር ለኛ የሚያደርገው ነገር አለ። እንደምታውቁት ለሁሉም ፍጥረት እግዚአብሔር ፈጣሪ ነው። ለሁሉም ፍጥረት እግዚአብሔር መጋቢ ነው አይደለም? ለሁሉም ፍጥረት እግዚአብሔር ጠባቂ ነው። እነዚህ ሶስቱ ለሁሉም ፍጥረት ናቸው። ለአማኙም ለማያምነውም፣ ለሰውም፣ ለእንስሳውም፣ ለአራዊቱም፣ ለአዝርዕቱም፣ ለመሬትም፣ ለተራራውም፣ ለራሱ ለነፋሱ፣ ለአየሩ ሁሉ ፍጥረት ሁሉ ከእግዚአብሔር የተፈጠረ ነው። ፍጥረት ሁሉ በእግዚአብሔር የፍጥረት ስርዓት የተፈጥሮ ሕግ ጸንቶ ይኖራል። ፍጥረት ሁሉ ከእግዚአብሔር ዘንድ መግቦት አለው። ፍጥረት ሁሉ ከእግዚአብሔር ጥበቃ ያገኛል። እግዚአብሔር የማይመግበው ፍጥረት የለም። መግቦትን እኛ አጥበበን እኛ ሰዎች ወይም የተወሰኑ እንስሳትን ስናያቸው በመብላትና በመጠጣት እኛ በምናውቀው መንገድ አሳንሰን ካልተመለከት ነው በቀር ሌላው ቀርቶ እጽዋቱ ተቆርጠው እንጨት ከሆኑ በኋላ ድንጋዮቹ ሌሎቹም ተጋግረው ተፈጭተው እንደዚህ ግንብ ከሆኑ በኋላ የእግዚአብሔር መግቦት አይለያቸው። ክርስቲያኖች እንዲያውም በዚህ የሳይንስ ሰዎች የሚያነሱት አንድ ጥያቄ አለ። ለምሳሌ ለሁለት ሰከንዶች ያህል በዓለም ላይ ምንም ኦክሲጅን ባይኖር ምን ይፈጠራል ብለው ይጠይቃሉ። ምን የሚፈጠር ይመስላችኋል? ለሁለት ሰከንድ ያህል ኦክሲጅን ባይኖር ምን የሚፈጠር ይመስላችኋል? ምን ይሆናል? ሞት ይፈጠራል። እሺ ወንዶቹስ? አሁን እኛ እንዲያውም በሰውነታችን ቀድሞ ባስገባነው ኦክሲጅን በሁለት ሰከንድ ምንም ላንሆን እንችላለን። ሁለት ሰከንድ ኦክሲጅን ቢጠፋ ግን እኛ ብቻ አይደለን መጀመሪያ የሚፈርሱት እነዚህ ህንጻዎች ናቸው። አመድ ነው የሚሆኑት። መግቦቱን እንድንረዳው ነው ይሄን ያነሳው። ገብቷችኋል አይደል? ህይወት ያለው ሰው ብቻ ነው የሚጎዳ የሚመስለን። ከኛ በፊት እነዚህ የምናያቸው አሁን ይሄ ወለል ላይ እንደዚህ አምሮ የምናየው ነገር እንደዚህ ሆኖ አናገኘው። እውነት ለመናገር በህሊናችን ልናስበው፣ ልንረዳው፣ ልንገምተው ከምንችለው በላይ ነው እግዚአብሔር ለፍጥረቱ ያለው መግቦት። ክርስቲያኖች እግዚአብሔር የማይመግበው ፍጥረት የለም። መግቦቱ፣ ጥበቃው ድንቅ ነው። ድንቅ ከማለት ውጭ ምንም ልንለው አንችልም። እንደተጻፈም እግዚአብሔር ድንቅ ነው፣ በእውነት ድንቅ ነው። በጣም ትንሿን ነገር ነው እኛ የምናውቀው ስለ መግቦቱ፣ ስለ ጥበቃው፣ ስለ ሌላውም ነገር የምናውቀው በጣም ትንሽ ነገር ነው። እግዚአብሔር ድንቅ አምላክ ነው።
ግን ከዚህ ውጪ ለፍጥረት እንደዚህ ካደረገው ከመፍጠሩ ከመመገቡ ከመጠበቁ ውጪ ለኛ በተለይ ለሰዎች ደግሞ የተደረገልን የተለየ ነገር አለ። እሱ ምንድነው? ከመመገብ ከመጠበቅ ውጪ ምን ይደረግልናል? ምን አድርጎልናል? አዎ መልሰውታል እናቶቻችን፣ ህይወቱን ሰጥቶልናል። ባጭሩ ቤዛ ሆኖ አድኖናል። አይደለም እንዴ? ነው አይደለም? ቤዛችን ነው። ፈጣሪያችን ብቻ አይደለም፣ መጋቢያችን ብቻ አይደለም፣ ጠባቂያችን ብቻ አይደለም፣ ቤዛችን መድኃኒታችን አይደለም ምንለው። ስለዚህ ቤዛነትን ነገር ስለፈጸመልን ለዚህኛው በተለይ ደግሞ ይህን ስንጨምርበት ከኛ የሚቀርለት አጸፋ ሌላ ምንም ነገር አይደለም፣ አምልኮት ነው። እኛ ለእግዚአብሔር ምን እናደርጋለን? ፈጠረን፣ ይመግበናል፣ ይጠብቀናል። በተለየ መንገድ ደግሞ ቤዛ ሆኖ አድኖናል። ቤዛ ሆኖ ማዳን ብቻ አይደለም፣ ደግሞ ብዙ ቸርነት፣ ርህራሄ ለሌላው ከሚደረገው በላይ ለኛ ይደረጋል። እውነት ለመናገር ለዚህ ሁሉ የምንከፍለው ነገር አምልኮት ብቻ ነው። ስለዚህ ተመልከቱ፣ እግዚአብሔር ያደረገልን ነገር በአራት ብንጠቀልለው፣ በመፍጠር፣ በመመገብ፣ በመጠበቅ፣ በማዳን ወይም በቤዛነት ይሄን በመሰለው ብንጠቀልለው ከኛ ለሱ የምናቀርበው አንድ ነገር ብቻ ነው፣ እርሱም አምልኮት ነው። አሁን ተመልከቱ፣ አምልኮታችን ተበላሸ ማለት እኛ ወደ እግዚአብሔር የምናደርገው መንገድ ተቋረጠ ማለት ነው። ባጭሩ ተቋረጠ። አምልኮታችን ትክክል ካልሆነ ደግሞ በአምልኮታችን ምክንያት የምናገኘው ቤዛነት ቀረ ማለት ነው። ቤዛነት ቀረ፣ መዳን ቀረ ማለት ምን ማለት ነው? ልክ እንደ እጽዋቱ እንደ እንስሳቱ በመግቦትና በጥበቃ የምንኖር ግዕዛን ካላቸው ፍጥረታት ሆነን በፈቃዳችን ግዕዛን ከሌላቸው ውስጥ እንገባለን ማለት ነው። ስለዚህ እኛን ከሌሎቹ የሚለየን፣ ሌሎቹም ያመልኩታል፣ እውነት ለመናገር ያመሰግኑታል። እነሱ ከዚያም ተናውጸው አያውቁም፣ እኛ ግን እንነዋወጻለን። በሁለቱ መካከል ነን። በእውነቱ በጽድቁና በኃጢአቱ በበጎውና በክፉ በዚያ መካከል ነው ያለነው። ወይ ወደ ዲያብሎስ ልንሄድ እንችላለን፣ ወይ ወደ መላእክት ልንሄድ እንችላለን። እና አምልኮታችን በጣም መሰረታዊ ነገራችን፣ መሰረታዊ ጉዳያችን ነው። እግዚአብሔር አስቀድሞ ስለ አምልኮታችን ትእዛዝ ሲሰጥ እስራኤልን ከግብጽ ካወጣቸው የተጻፈ ሕግ መስጠት በተጀመረበት ጊዜ መጀመሪያ የሰጣቸው የአምልኮት ትእዛዝ ነው። እንዲህ ነው ያላቸው፣ ለእናንተ ለልጆቻችሁ ለዘላለም ሥርዓት አድርጋችሁ ይህን ነገር ጠብቁ፣ እንዲህም ይሆናል እግዚአብሔር እንደተናገረ ወደሚሰጣችሁ ሀገር በገባችሁ ጊዜ ይህን አምልኮ ጠብቁት አለ። ይህን ምን ጠብቁት? በቃ ማዳኑን ካገኙ የሚቀጥለው አምልኮቱን መጠበቅ ነው። እነሱ ከዚያ ከጊዜያዊ መከራ ነው የወጡት፣ ከፈርዖን ነው የተላቀቁት፣ ከግብጽ ነው የወጡት፣ ኤርትራ ባህረ ኤርትራ ነው የተሻገሩት። እኛ ከፈርዖን አይደለም የተላቀቅ ነው፣ ከዲያብሎስ ነው። ከግብጽ አይደለም የወጣ ነው፣ ከሲኦል ነው። ባህረ ኤርትራን አይደለም የተሻገር ነው፣ ባህረ ሲኦል ነው። አይደለም እንዴ? ከነዓን ነው የገቡት። እኛስ የገባ ነው የት ነው? ወደ የት ነው ያስገባን? ዛሬ በገነት ከኔ ጋር ትሆናለህ። ወደ የት ነው የመለሰን? ወደ ገነት። ስለዚህ ተመልከቱ፣ ሰዎች ወደዛ ከሄዱ በኋላ የታዘዙት የመጀመሪያው ትእዛዝ አምልኮትን መጠበቅ ነው። መጻሕፍት በሙሉ የተጻፉት አምልኮትን ለመጠበቅ ነው። አትግደል የተባለው፣ አትስረቅ የተባለው፣ አታመንዝር የተባለው ይህን ሳያደርግ ነው እግዚአብሔርን በንጹህ ማምለክ የሚችለው። ትእዛዛትን ሁሉ የምንማራቸው ትምህርቶች፣ የምንፈጽማቸው ስርዓቶች በሙሉ ማዕከላቸው አምልኮት ነው። አምልኮት ከእግዚአብሔር ጋር መገናኘት ነው። ክርስቲያኖች ይህን አምልኮት ጠብቁ ነው ያለው። መቅደስ ስሩልኝ ያለው እንዲያመልኩት ነው። ታቦት የሰጣቸው እንዲያመልኩት ነው። ስርዓት የመስዋዕቱ ስርዓት፣ የመንጻቱ ስርዓት፣ ሌላውም ስርዓት የግዝረቱ፣ ሌላውም በሙሉ ያመጋገቡ፣ የመንጻቱ፣ የመቀደሱ በሙሉ ተቀድሰው ነው ማምለክ ያለብን። ምክንያቱም እግዚአብሔር ቅዱስ ስለሆነ እንደተጻፈው በኦሪት ዘሌዋውያንም በማቴዎስ ወንጌል ምዕራፍ 5 ላይ እንደተጻፈው እኔ ቅዱስ እንደሆንኩ እናንተ ምን ሁኑ? ተቀድሰን ነው ልናመልክ የምንችለው። እና ማዕከሉ የአማኞችና በአማኞችና በእግዚአብሔር መካከል ያለው ግንኙነት ማዕከሉ አምልኮት ነው። አምልኮት ነው። አሁን ደግሞ በዘመናችን እስራኤልን በዘመናቸው ችግር ውስጥ የከተቱት ያንን አምልኮት ነው። አምልኮቱን ችግር ውስጥ ሲከቱት እነሱ ችግር ውስጥ ይገባሉ።
እኛም አሁን ችግር ውስጥ እየጣል ነው ያለነው እግዚአብሔርን ማምለክ አምልኮቱን ነው። እንዴት እንዳበላሹት እነሱ መነሻ የሚሆኑ ጥቅሶችን ላንብብላችሁና ለምንድን ነው የተበላሸባቸው የሚለውንም ትንሽ እናደርጋለን። ከዚያ በኋላ እንዴት ነው ማምለክ ያለብን የሚለውን ዳሰስ እናደርጋለን በዛሬው ትምህርታችን። እግዚአብሔር ለሁላችን ምስጢሩን ይግለጥልን። እዩ ክርስቲያኖች፣ ከዮሐንስ ወንጌል ላይ ዋና በዓላቶቻቸውን አይሁድ ሲፈጽሟቸው የነበሩትን በዓላትን በተመለከተ መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በመጣ ጊዜ ይፈጽሟቸው ነበረ። እነዚያን የአምልኮ ስርዓቶች እስከ መጨረሻው ሰዓት ይፈጽሟቸው ነበረ። ግን ይፈጽሟቸዋል እንጂ እግዚአብሔር ደግሞ ስለነዚያ በዓላት እንዴት በምን መንገድ እንደተጻፈ እንዴት እንደተገለጹ ጥቂት ጥቅሶችን ላንብብላችሁና ወደ ኋላ ደግሞ ጥንት ሲሰጡ እንዴት ነበር የተገለጹት የሚለውን አይተን አምልኮታቸው ምንድነው የሆነው የሚለውን ለማነጻጸር ይረዳናል። ዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ ስለ ፋሲካ በዓላቸው ጌታችን፣ በነገራችን ላይ ዮሐንስ ወንጌል የጌታችን በዘመነ ስጋዌው በሚያስተምርበት ጊዜ የነበሩትን የፋሲካ በዓሎች ሁሉንም የመዘገበ፣ ለምሳሌ ጌታችን 3 ዓመት ከ3 ወር ነው ያስተማረው ስንል ሶስቱንም ዓመት ፋሲካዎች እዚህ ላይ ተመዝግበዋል። ሶስቱም የፋሲካ ዓመቶች ማለት ነው። ስለዚህ 3 ዓመት እንዳስተማረ አንዱ ምስክር ይሄ ነው። የመጀመሪያው ፋሲካ በዓል ዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ ተመዝግቧል። ከቃና ዘገሊላው ሰርግ በኋላ ልክ አገልግሎቱን እንደጀመረ እንዲህ ይላል፣ አይሁድም ፋሲካ የአይሁድም ፋሲካ ቀርቦ ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። ያው ተደጋግሞ እንደምትሰሙት ኢየሩሳሌም ቤተ መቅደሱ ያለበት ስለሆነ አበይት በዓላት የሚከበሩት ቤተ መቅደሱ ባለበት ስለሆነ ሰዎች ሁሉ ከመላው እስራኤል ወደዛ ለበዓል ስለሚወጡ ጌታም በዓሉን ለማክበር ወደ የት ወጣ ማለት ነው። ጥሶት አያውቅም። ግን በዓሉ የሚለው የአይሁድን ፋሲካ ቀርቦ ነበር ይላል። የማን ፋሲካ ለመጻፍ ደጋግመን እንየው። እዚሁ ዮሐንስ ወንጌል ምዕራፍ 6 ቁጥር 4 ላይ የሌላውን ዓመት ፋሲካ እንዲህ ይላል፣ የአይሁድ በዓልም ፋሲካ ቀርቦ ነበር ይላል። ዮሐንስ 7 ላይ 2 ላይ የአይሁድም የዳስ በዓል ቀርቦ ነበር ይላል። ዮሐንስ 11:55 ላይ ደግሞ የመጨረሻው ጌታችን የሚያዝበት ወቅት የነበረውን ፋሲካ የአይሁድም ፋሲካ ቀርቦ ነበር፣ ብዙ ሰዎችም ራሳቸውን ያነጹ ዘንድ ከፋሲካ በፊት ከአገሩ ወደ ኢየሩሳሌም ወጡ ይላል። ስለ ቃሉ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እዚህ ላይ እንደምትሰሙት በዓላቱን በተለይ የፋሲካውንም በዓል የዳሱንም በዓል የአይሁድ የፋሲካ በዓል የአይሁድ የዳስ በዓል ብሎ ይገልጻቸዋል። እንደምታውቁት በዚህ የፋሲካው በዓል ላይ እኔ ኃይለ ቃሉን ለማስታወስ ነው እንጂ በእኛ በአብይ ጾም ሳምንታት መጀመሪያ ምኩራብ በምንለው በሶስተኛው ሰንበት ላይ እና በኋላም በሆሳዕና እነዚህ ምንባባት ይነበባሉ ከነዚህ ጋር የተገናኙ እና ጌታ በቤተ መቅደሱ ዙሪያ ለፋሲካው በዓል መተው በጎችን የሚሸጡትን ገንዘቦችን የሚለውጡትን ሁሉ ምን ያደረጋቸው ይላል? ምን ያደረገ ይላል? ጅራፍ ገምዶ ገርፎ አስወጣ። የገንዘብ ለዋጮችንም ገበታ ምን አደረገው? ገለበጠው ይላል። ይነበብልናል፣ ይሰበክልናል። ግን ደግሞ የሚገርማችሁ ለምንድን ነው በቤተ መቅደሱ ዙሪያ ጌታችን እንደዚህ አድርጎ በጅራፍ እስኪገርፋቸው ገበታቸውን እስኪገለብጥ እስኪያባረራቸው ድረስ የሚያደርስ ነገር ምን ተፈጥሮ ነው? ገበያው ለምን ተፈጠረ የሚለውን ጥያቄ እዚሁ መልሼ መሄድ ፈልጋለሁ። ለምንድን ነው ያ ገበያ ከቤተ መቅደሱ ጋር የተገናኘው? የሚገርማችሁ ያ ገበያ የተፈጠረበት መሰረታዊ ምክንያት አለ። ምክንያቱም ወደ በዓላቱ ሲመጡ ለበዓላቱ የሚያስፈልገውን የመስዋዕት እንስሳ ይዘው መምጣት ይጠበቅባቸዋል። አሁን ቁጥሩን ረሳዋለሁ እንጂ ለምሳሌ በዚያ ጌታችን የሆሳዕና ዕለት ህዝቡ ብዙ ሆኖ ጨርቁን እንዳነጠፈ የምናስታውሰው ታሪክ ነው አይደለም? እጅግ ብዙ ህዝብ ነው የነበረው። ብዙ ህዝብ የሆነበት ምክንያት ለበዓሉ ስለወጣ ነው። ለበዓሉ በወጡበት የአልዓዛርን ከሙታን መነሳት ሰሙ። ያን ድንቅ አዩ፣ በጣም ተገረሙ። አስገራሚ ነበርም እና የህዝቡ ብዛት ተቆጥሮ አያልቅም። ዮሴፍ ወልደ ኮሪዮን እንደሚለው እና ሌሎችም እንደመዘገቡት ለምሳሌ ጌታ በዚያ በተገለጸበት በዚያ በተለይ በመጨረሻው ፋሲካ
ለበዓላት የሚታረዱት እንስሳት በቁጥር በሚሊዮን የሚቆጠሩ መሰረታዊዎቹ እንኳን ከ250 ሺህ በላይ። አሁን አስቡ አዲስ አበባ ውስጥ 250 ሺህ እንስሳ የሚይዝ የከብት ገበያ አንድ ቦታ ላይ አለን ሊኖርን ይችላል። ምን ያህል ብዙ እንስሳ እንደሆነ መገመት ትችላላችሁ? ይሄ የሚያሳየን እግዚአብሔርን ያን ጊዜ እነሱ በሚያቀርቡት መስዋዕት ያመልኩት ስለነበረ ዛሬኛ የምናመልከው እርሱ ያቀረበልን መስዋዕት ነው። እርሱ ያቀረበልን ደግሞ ምኑን ነው ያቀረበልን? የራሱን ስጋ ነው አይደለም እንዴ? ምን ያህል ሸክም እንደቀረልን እንድትገነዘቡ ነው። እግዚአብሔር ለሁላችን ማስተዋሉን ያደለን። ህሊናችሁ ወደ ሌላ አይሰረቅ፣ ወደዚህ ወደ ቃል እግዚአብሔር ነው። አስተውሉ ክርስቲያኖች፣ ምን ያህል ሸክም እንደቀረልን በየበዓላቱ ቢያንስ በአመት እነዚህ አይነት 3 ትልልቅ በዓላት አሉ። ምን ያህል ከብት ልንነዳ እንችል እንደነበረ በብሉይ ኪዳን ብንሆን ምን ያህል ትልቅ ሸክም እንደነበረ አስቡት። አሁን ያን ሁሉ ከብት ከየሚመጡበት አካባቢ ነርቶ መምጣት ሁለት አስቸጋሪ ነገር አለው። አንደኛ የመጀመሪያው ጉዳይ ከብቶቹን ያደክማቸዋል። ስለዚህ ሲመጡ ለመስዋዕት ሊቀርቡ ሲደርሱ ጎስቋላ ያደርጋቸዋል። ደክመው ይደርሳሉ። የተመረጡ መስዋዕት አይሆኑም። ደስ የሚያሰኙ መስዋዕት አይሆኑም። ሁለተኛ መንገዱንም ያረዝመባቸዋል። ከብት እየነዱ መምጣትና በእግር መምጣት አንድ አይነት ነው እንዴ? አንድ አይነት አይደለም። ይሄን ችግር ለመፍታት ሲቸገሩ እግዚአብሔር አንድ ትእዛዝ ሰጣቸው። ትእዛዙን ላንብብላችሁ። እንዲህ ይላል። ኦሪት ዘዳግም ምዕራፍ 14 ቁጥር 23 ጀምሮ ተጽፏል። ሁልጊዜ አምላክህን እግዚአብሔርን መፍራት ትማር ዘንድ ስሙ እንዲጠራበት በመረጠው ስፍራ በአምላክህ በእግዚአብሔር ፊት የእህልህን የወይን ጠጅህንም የዘይትህንም አስራት የላምህንና የበግህንም በኩራት ብላ። አምላክህ እግዚአብሔር በባረከ ጊዜ መንገዱ ሩቅ ቢሆን አለ። ስሙ መንገዱ ሩቅ ቢሆን አምላክህም እግዚአብሔር ስሙን ያኖርበት ዘንድ የመረጠው ስፍራ ቢርቅብህ ይህን ወደዚያ ለመሸከም ባትችል ትሸጠዋለህ። አየህ፣ ሩቅ ከሆነብህ ምን ታደርገዋለህ አለ? ትሸጠዋለህ። የዋጋውንም ገንዘብ በእጅ ይዘህ አምላክህ እግዚአብሔር ወደ መረጠው ስፍራ ትሄዳለህ። በዚያም በገንዘቡ ሰውነትህ የፈለገውን በሬ ወይም በግ ወይም የወይን ጠጅ ወይም ብርቱ መጠጥ ሰውነትም የሚሻው ሁሉ ትገዛለህ። በዚያም በአምላክህ በእግዚአብሔር ፊት ትበላዋለህ፣ አንተና ቤተሰብህም ደስ ይላቸዋል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ይህንን እንዲያደርጉ ትእዛዝ የሰጠው ማን ነው? እግዚአብሔር። ምክንያቱም መንገዱ ራቀ። መንዳት አይችሉም፣ መሸከም አይችሉም። የሚሸከሙትንም መሸከም ይከብዳቸዋል፣ የሚነዱትንም ደግሞ ይሄ ችግር ያመጣባቸዋል። ያ ገበያ የተፈጠረ በዚህ ምክንያት ነው። ሰው ሁሉ ከተወለደበት አካባቢ ለመስዋዕት ያዘጋጀውን ይሸጥና እዚህ እግዚአብሔር ባዘዘው ትእዛዝ መሰረት በዚያው ዋጋ እኩያውን ገዝቶ መስዋዕቱን ያቀርባል። የፋሲካው ትበላዋለህ የሚለው የፋሲካው መስዋዕት የሚበላ ስለሆነ የኃጢአት መስዋዕት አይበላም። በነገራችን ላይ አሁን በሚሊየን የሚቀርበው መስዋዕት የኃጢአት መስዋዕቱ ነው። የኃጢአት መስዋዕቶቹን ባቀራረባቸው ካየናቸው በሁለት ልንከፍላቸው እንችላለን። የሚበላ የመስዋዕት አይነት አለ፣ የማይበላው እሳት ነው የሚበላው። እሳት የሚበላው ኃጢአት እሳት ሲሆን ስለምታቃጥል ስለኛ ፈንታ እንስሳው ስለሚቃጠል ነው። የሚበላው የመንጻት ይህን የመሰለው የፋሲካው ሞትን ያሳለፈው ደግሞ ይበላል። ለዚያ ነው ስጋውና ደሙን የምንበላው። ምክንያቱም ክርስቶስ ፋሲካችን ታርዷል አይደለም የሚለው ቅዱስ ጳውሎስ። የፋሲካው መስዋዕት የሚበላ ነው። ለዚያ ነው የምንበላው። አስቀድሞ የፋሲካውን እንዲበላ የሚያደረገው ክርስቶስ የሚበላ መስዋዕት ሆኖ የሚመጣ ስለሆነ ነው። ይህ ስርዓት የተሰራው በዚህ ነው። ስለዚህ ሰዎቹ የፋሲካው መስዋዕት ብቻ አይደለም የኃጢአቱን መስዋዕት ይሸጡታል። ሲመጡ እዚህ ይገዛሉ። ይገዙና ይሰዋል። የሚቃጠለው የኃጢአት መስዋዕት ይሰዋል፣ የሚበላው የፋሲካው መስዋዕት ይበላል። ስርዓታቸው ተመልከቱ። ያ በዓል እንኳን የገበያው እንኳን ከመቅደሱ ዙሪያ የተፈጠረበት ምክንያት አምልኮቱ ንጹህ ለማድረግ ነበረ። የነሱን ሸክም ለማቅለል ነበረ። መከራቸውን ለማቃለል ነበረ። ረጅም መንገድ እንዳይሸከሙ፣ ረጅም መንገድ እንስሳ እንዳይነዱ፣ እንዳያደክሙትም እንዳይደክሙም እግዚአብሔር ለነሱ ጥቅም የሰራውን በኋላ ለሌላ ጥቅም ማዋል ጀመሩ። አያችሁ፣ ዓላማው ተቀየረ። መስዋዕቱን ለማንጻት መሆኑ የሰዎችን ድካም ለማቅለል መሆኑ ተረሳና ሌላ ስጋዊ ጥቅም ከዚያ ማግኘት ተፈለገ። አሁን አስተውሉ ክርስቲያኖች፣ እግዚአብሔር ለምን እንደሚቀየም ተመልከቱ። ያ ትእዛዝ ይሄን ያነሳው ለምንድን ነው? ገባይተኞችን ገልብጦ ያወጣቸው
ገበያውን በእነሱ ፈቃድ መስርተው አልነበረም። ገበያው የተፈጠረው በሱ ትእዛዝ ነበር። አሁን ግን ገበያ ካለ ሌባም አለ፣ ገበያ ካለ አጭበርባሪ አለ። ይሄን የመርካቶ ሰው ያውቀዋል አይደለም እንዴ? ታውቃላችሁ አታውቁም? ጫካው አይደለም በጃንሆይ ጊዜ አንድ ሌባ ያለውን አልሰማችሁ? ሁለቴ ተይዞ ሶስተኛ ከባድ ቅጣት ሊቀጣ ሲል አንድ ጊዜ ብቻ ይማሩኝ እዚያ በኋላ ሰው የማይገዙት ሀገር ሄዳለሁ አላሉ። የት ነው እኔ የማልገዛው ሲባል መርካቶ። ማን ይገኛል ሌባው ብሏል ይባላል። ጫካ ገባለሁ አለ ይባላል። ጫካ እንደው ራቅ ያለ ጫካ ሰው የት መርካቶ። ምክንያቱም ይመቻል፣ ብዙ ሰው ያለበት ገበያ ለሌባ ይመቻል አይደለም እንዴ? ይመቻል፣ ለመደበቅ ይመቻል። ይታወቃል እኮ የክፍለ ሀገርም ሌባ መጥቶ የሚደበቀው እንደ አዲስ አበባ ያለው ጫካ ነው። አሁን የት ጫካ ይደበቃል? አሁን እኮ ጫካ ማለት ከተማ ነው። እና ተመልከቱ፣ ከዚህ ጋር ተያይዞ ነው ማጭበርበሩ የመጣው። ደግሞ በዚያ ያሉት ህጉን ስርዓቱን የሚያስፈጽሙት በዚያ ዘመን የነበሩት የብሉይ ኪዳን ካህናት ይልቁንም ጸሐፍትና ፈሪሳውያን ያ ለሌላ የሥጋ ጥቅም ማዋል ጀመሩ። ይሄን ነው እግዚአብሔርን ያስከፋው። አምልኮትን ከንግድ ጋር ማገናኘት፣ አምልኮትን ከሌላ ጋር ማገናኘት። ተመልከቱ፣ ለመልካም ነገር የተፈጠረውን ለሥጋ ጥቅም ለሌላ ነገር ማዋል እግዚአብሔርን ያሳዘነው መሰረታዊ ነገር ይሄ ነው። ምንም ማረው ለዚህ ነው ክርስቲያኖች አሁን የኛ አምልኮት ምን እየሆነ ነው? ምን እያደረግን ነው? ለዛውም በአዲስ ኪዳን ክርስቶስ በደሙ ባነጻት በቀደሳት ባከበራት በለያት ቤተክርስቲያን ውስጥና ዙሪያዋ ከሥርዓተ አምልኮታችን ጋር ተገናኙ። ምን እያደረግን ነው ያለ ነው? እንዴት ነው የምንፈጽመው? ምክንያቱም አምልኮት ተቋረጠ ሁሉ ስለምንፈጽመው ስለምናደርገው። ምክንያቱም አሁን እኛ የሚያታልለናል። ንግሶች ሲደረጉ ደማቅ ናቸው አይደለም እንዴ? መድመቅ ብቻ አይደለም፣ አሁን ደግሞ ዲኮሩ መብራቱ ይንቆጠቆጣል። ልዩ ነው ድምቀቱ፣ ዝማሬው፣ ሆታ ልዩ ነው በእውነቱ። እና ያ በቃ እኛን ደስ ሲለን ደግሞ እግዚአብሔርን ሁሉ ደስ ያለን ይመስለናል። የኛ ስሜት ስለረካ እግዚአብሔርን አምልኮ በትክክል የፈጸምን ይመስለናል። ሌላው ይቅርና በሌሊቱ በማህሌቱ አሁን ጥሩ ነው። ብዙ ምዕመናን ወደ ማህሌት እየመጣችሁ እያደራችሁ ነው በእውነቱ እግዚአብሔር ይመስገን። በእውነቱ ግን ምን መጣው ግን እግዚአብሔር ለማምለክ ነው፣ እኛን ለማስደሰት ነው፣ ለመጨፈር ነው ምን መጣው። ምን እያደረግን ነው ግን? ምን እያደረግን ነው? እንዴት ነው እግዚአብሔርን እያመለክን ያለ ነው? እዩ ክርስቲያኖች በጣም አስተውለን ማየት አለብን። እና የአይሁድ ፋሲካ የሚለውን አንብቤላችኋለሁ። ተመልከቱ መጀመሪያ እንዴት ነው የተሰጠው? እስኪ በዓላቱ መጀመሪያ ሲሰጧቸው እንዲፈጽሟቸው፣ እንዲያመልኩባቸው፣ እንዲያከብሯቸው ሲሰጧቸው በመጽሐፍት ምን ተብሎ ነው የተጻፈ የሚለውን ደግሞ ጥቂት ነጥቦችን አንስቼ ላንብብላችሁ። እንዲህ ይላል ስለ ፋሲካው። ለምሳሌ አሁን ፋሲካውን ደጋግሞ ከላይ ያነበብነው የማን ፋሲካ ነው የተባለው? የማን ፋሲካ? ተመልከቱ ኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ መጀመሪያ ከግብጽ ሲወጡ አይደል ፋሲካው የሚጀምረው? መጀመሪያ ሲጀምር ይላል ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ እንዲብሉት ፈጥናችሁም ትበሉታላችሁ፣ እርሱ የእግዚአብሔር ፋሲካ ነው ይላል። የማን ፋሲካ ነው? ይጨምራለሁ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 3 ላይ ከናንተ ሰው ሁሉ እናትና አባቱን ይፍራ ይላል፣ ሰንበታቴንም ጠብቁ እኔ እግዚአብሔር አምላካችሁ ነኝ አለ። ምንን ጠብቁ አለ? ሰንበትን ጠብቁ ነው ያለው። ተናገሩ ምንድነው ያለው? ሰንበታቴን። ሰንበታቴን ማለት ምን ማለት ነው? ሰንበቶቹ የማን ናቸው ማለት ነው? የማን ናቸው ማለት ነው? የእግዚአብሔር። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 2 ላይ ደግሞ እንዲህ ይላል፣ ለእስራኤል ልጆች እንዲህ ብለህ ንገራቸው የተቀደሰ ጉባኤ ይሁንላችሁ የምታውጇቸው በዓላቶቼ። ምኖቼ? በዓላቶቼ። የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ስራ ይሰራል፣ በሰባተኛው ቀን ግን የእረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩም፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው። ለማን ሰንበት ነው? ለእግዚአብሔር ሰንበት ነው። እነዚህ የእግዚአብሔር በዓላት። የማን በዓላት? የእግዚአብሔር በዓላት በየዘመናቸው የምታወጇቸው የተቀደሰ ጉባኤ ናቸው። በመጀመሪያው ወር በ14ኛው ቀን ሲመሽ የእግዚአብሔር ፋሲካ ነው። የማን ፋሲካ ነው? በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው።
የማን በዓል ነው? በጣም ይገርማል። ስለ ዕጣንም የተጻፈውን ደግሞ ላንብብላችሁ። እንዲህ ይላል ኦሪት ዘጸአት ምዕራፍ 30 ቁጥር 34 ጀምሮ እንዲህ ይላል። እግዚአብሔርም ሙሴን አለው ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ የሚሸትም ሙጫ፣ ጥሩም ዕጣን ውሰድ፣ የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹሕና ቅዱስ ዕጣን አድርገው። ከእርሱም ጥቂት ተወቅጣለህ ታልመውማለህ። ከዚያም ወስደህ አንተን በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሁንላችሁ። ይህን ዕጣን ምን አለው? የቅዱሳን ከተቀደሱት ሁሉ የተቀደሰ። እንደርሱ የተሰራ ዕጣን ለእናንተ አታድርጉ። የተቀመመ ዕጣን ለቤት ውስጥ ማጨስ ክልክል ነው። የሚቀመመው ለእግዚአብሔር ነው። አቀማመሙ ተነግሯል። ከሶስት ወገን ነው የሚሰራ። ሶስቱም እኩል መጠናቸው ትክክል ይሁን፣ ፕሮፖርሽናቸው እኩል ይሁን። ከዚያ ነው የሚሰራው። በእናንተ ዘንድ ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ ይላል። በቤቱ ይህንን የተቀመመ ዕጣን የሚያጨስ ሰው ከሕዝቡ ተለይቶ ይጥፋ ይላል እና ቅዱሱን ዕጣኑን እንዲህ ነው ያለው፣ በቃ የተቀደሰ። አሁን ተመልከቱ ክርስቲያኖች፣ መጀመሪያ በዓላቶቹ ሲሰጡ በዓላቶቼ ፋሲካ የእግዚአብሔር ፋሲካ፣ የቂጣ በዓል የእግዚአብሔር የቂጣ በዓል፣ ዕጣኑ የቅዱሳን ቅዱስ ነው የሚለው። ጌታ በመጣበት ዘመን ጊዜ ግን አንድም ጊዜ የእግዚአብሔር ፋሲካ አልተባለም። የማን ነው የተባለው? መልሱልኝ፣ የማን ተባለ? እዩ ተመልከቱ። የእግዚአብሔር የሆነውን ከእግዚአብሔር ከሰጠበት ሕግና ትእዛዝ አውጥተው ብዙ ዓመት ስለፈጸሙት የእግዚአብሔር መሆን አይችልም። በድምቀት ከሆነ ጌታ በመጣበት ጊዜ የነበረው በዓል በጣም ደማቅ ነው። ምክንያቱም በሚሊየን ሰዎች ይገኛሉ፣ በሚሊየን መስዋዕት ይሰዋል። እጅግ ደማቅ ከተማዋ ጥልቅልቅልቅልቅ የምትልበት በዓል ነበረ። እግዚአብሔር ግን ያን በዓል አልተቀበለውም። ይህ እሱ አይደለም፣ እርሱ እንደሚወደው አድርገው እያከበሩት አልነበረም። አምልኮቱን አልተቀበለውም። ክርስቲያኖች በጣም እንድታስተውሉ ፈልጋለሁ። አሁን እኛም እያደረግነው በነገራችን ላይ የእግዚአብሔርን ፍላጎት እግዚአብሔርን ደስ የሚያሰኘውን አይደለም እየፈጸምን ያለ ነው። እየፈጸምን ያለ ነው የኛን ፍላጎት ነው። የኛን ስሜት ነው ማርካት የምንፈልገው። የኛን ኢጎ የኛን ብሶት ነው መወጣት የምንፈልገው። እንወዳደራለን። አንዳንዶቹ አሁን በማህበራዊ ሚዲያ የፕሮቴስታንት ኮንፈረንስ ልናይ እንችላለን፣ የሆነ ነገር ልናይ እንችላለን፣ የእስላሞቹን ስግደት ልናይ እንችላለን። መወዳደር እንፈልጋለን። እኛ ለመወዳደር ነው እንዴ በዓል የምናከብረው ነው ወይ? በዓል ምንድነው? በመሰረቱ አምልኮ ነው። ክርስቲያኖች የበላይነት ማሳያ አይደለም። የበላጭነት ስሜት መገለጫ አይደለም። የኛን ስሜት ማርኪያ አይደለም። የኛን የሆነ ነገራችን መወጫ አይደለም። ተመልከቱ፣ ከእግዚአብሔር ፍላጎት ስናወጣው የኛ ይሆናል። ለዚያ ነው ጌታ አንድም ጊዜ በሐዲስ ኪዳን ፋሲካ የእግዚአብሔር ፋሲካ አልተባለም። የተባለው የማን ፋሲካ ነው? የኛን በዓል የኢትዮጵያውያን ፋሲካ፣ የኢትዮጵያውያን ልደት፣ የኢትዮጵያውያን ንግስ ከመባል እግዚአብሔር ያድንልን። በእውነቱ እሱ አይደለም ያድንልን፣ እኛ ነን የምናድነው። እውነቱን ለመናገር በጣም መሰረታዊውን ነገር እኮ ነው የምናበላሸው። ታውቃላችሁ? መሰረታዊውን ነገር ከእግዚአብሔር ጋር የሚያገናኝን ነገር በዓላት የተለዩ ከሆኑ በተለየው ዕለት የተለየ የተቀደሰ በዓል መሆን ሲገባው የበዓል ዕለት የተለየ ርኩሰት እንኳን ባንፈጽምበት የቀረበ የግል ፍላጎታችን ይፈጸምበታል። በአሁኑ ጊዜ በኢትዮጵያ ምናልባትም በኤርትራን ጨምሮ እንዳለው የበዓላት የአምልኮ ብልሽት የትም ያለ አይመስለኝም። እውነት ለመናገር ከባድ ችግር ውስጥ ነው ያለ ነው። እያደግን የሚመስለው ሰው አለ፣ እየተሻሻለ እያማረ የሚመስለው ሰው አለ። የሚያምረው በመንፈስ ሲሆን ነው። ክርስቲያኖች የሚያምረው እግዚአብሔር እንዳዘዘው ሲሆን ነው። እኛ እንደምንፈልገው ሲሆን አይደለም። የሚያምረው በቀለሞቹ አይደለም። የሚያምረው በአበቦቹ አይደለም። የሚያምረው በጃንጥላው ብዛት አይደለም። የሚያምረው በመዝሙሩ ድምቀት አይደለም። ክርስቲያኖች የሚያምነው በአምላኪዎቹ ንጽህና፣ ለእግዚአብሔር በምንሰጠው ክብር፣ ውስጣዊ ክብር፣ በልቡና መሻት፣ እሱን የማግኘት ጥማት፣ ከክርስቶስ ጋር የመዋሃድ ጥማትና ረሃብ፣ ክርስቶስን የማግኘት በዚያ ነው በዓሉ እውነተኛ በዓል የሚሆነው ክርስቲያኖች።
ብዙ ብልሽት ነው ያለ። ደግሞ ከገበያ ጋር ተገናኝቷል፣ ከገቢ ጋር ተገናኝቷል። ምንም ግልጽ ነው። አሁን ሰበካ ጉባኤ የሚያቅደው አድባራት የሚያቅዱት በዓላትን ለምን ነው የሚያቅዷቸው? አሁን ፈርታችሁ ነው እናንተ? ምንም ግልጽ እኮ ነው። አሁን ሰዎች የሚያስፈልገውን ገንዘብ መስጠት የለባቸውም እያልኩ መስጠት አለ፣ ግን ተምረውና አውቀው ነው መስጠት ያለባቸው። እናንተም በስሜትና በሆታ በድምቀት እንደዛ አይደለም መሆን ያለበት እኮ። አምልኮ አይደል እንዴ? ገንዘብ አንዱ እግዚአብሔርን የምናመልክበት ነው። በትክክል በገንዘባችን ለእግዚአብሔር ቤት የሚያስፈልገውን ማድረግ አለብን። ይሄ የታወቀ ነገር ነው። ግን በእንዲህ መልክ ነው ወይ ምን ሄደው? ስንቱን ነው የምናበላሸው? ስንቱን ነው የምናጣምመው? ስንቱን ነው በእግዚአብሔር ስሙን የምናጠፋው? ለምን የኛ እናደርገዋለን? ፋሲካው የእግዚአብሔር መሆን ወጥቶ የአይሁድ እንደሆነው አሁንም የኛ የእግዚአብሔር የቤተክርስቲያን መሆን ቀርቶ የሆኑ አካላት ሆነዋል። እውነት ለመናገር የሆነ ፍላጎት ነው የሚጠበቅበት አሁን ያለው አምልኮ። ክርስቲያኖች እግዚአብሔር አምላክ ለሁላችን ማስተዋሉን ያደለን። እስቲ ተመልከቱ፣ ሲሰጥ ምን ተብሎ እንደተሰጠ አንብቤላችኋለሁ። በኋላ ሰዎቹ ሲበላሹ ደግሞ ምን ተብሎ እንደተገለጹ እነዚህ በዓላት ጥቂት ጥቅሶችን ደግሞ ልጨምራችሁ እና መልእክታችን እያጠቃለልን እንሄዳለን። እንዲህ ይላል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 13 ጀምሮ ተመልከቱ። ዕጣኑ ይበላሻል አይበላሽም እኮ ዕጣኑ ያው ነው። ሰዎቹ ግን ይለወጣሉ አይለወጡም? ዋናው ሰዎቹ ነን። እንዲህ ይላል፣ ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። አያችሁ ምን እንደሚል? ዕጣን ከላይ ምንድነው ያለ? የቅዱሳን ቅዱስ ይሁንላችሁ አለን አይደለም እንዴ? አሁን ደግሞ ሰዎቹን ሲጠላቸው የሚያቀርቡትን ነገር ሲጸየፈው ዕጣን በእኔ ዘንድ ምንድነው አለ? አጸያፊ ነው። በጣም ይገርማል። እንዲህ ይላል፣ መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም ይላል። እላይ ለዛ ነው እያሰመርኩ ያነበብኩላችሁ። እላይ ሰንበታችሁን ነው ያለው። ከላይ ሳነብላችሁ መጀመሪያ ሲሰጥ ሰንበታቶቼ አይደለም ያለው? በዓላቶቻችሁን ብሏል አላለም? ምንድነው ያለው? በዓላቶቼ። አሁን ሰዎቹን ሲጸየፋቸው ምን አለ? ሰንበታችሁን። አሁን አያችሁ፣ በዓሉን የራሳቸው ፍላጎት መፈጸሚያ ያደረጉት። አከባበሩ የሰዎችን ፍላጎት ማርኪያ ሲሆን እግዚአብሔር በዓላታችሁ፣ ሰንበታችሁ፣ መባቻችሁ ሁሉንም እጸየፈዋለሁ። በጣም ይገርማል። እንደሱ ብቻ አይደለም የሚለው፣ እንዲያውም የተቀደሰውንም ጉባኤ አልታገስም። አያችሁ፣ የተቀደሰ ጉባኤ ይሁንላችሁ ያለው እሱ ነው። ተሰብሰቡ ያለው እሱ ነው። በአንድነት አክብሩ ያለው ነው። ግን አልታገሰውም። ለምን? እግዚአብሔርን በሚያስደስተው መንገድ እየተፈጸመ አይደለም። ሰዎች ራሳቸውን በሚያስደስታቸው መንገድ ነው እየፈጸሙት ያለው። ቁጥር 14 ላይ እንዲያውም ምን ይላል? መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆነውብኛል፣ ልታገሳቸውም ደክም ያለው። አይገርማችሁ? በዓልን ያስጀመረው እግዚአብሔር ነው። አምልኮውን ያስጀመረው እግዚአብሔር ነው። ስርዓቱን የሰጠው እሱ ነው። ተሰብሰቡ ያለው እሱ ነው። አሁን ግን አስጠልቶኛል፣ ልታገሰው አልችልም፣ ደክም ያለው። እግዚአብሔር የሚደክም አምላክ ነው እንዴ? ምን ያህል አማራሪ አድርገውት ይሆን እንደዚህ ያላቸው? እኛስ አሁን ምን ያህል እያስመረር ነው ይሆን? በንግስ ስም ያሁን እኮ በአንድ አጥቢያ ታቦት ለምን እንደሚደረብ የታወቀ ነገር ነው። የታወቀ ነው። ሌላው ቀርቶ ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ከተክለ ሃይማኖት ብቻ ያለው አጥቢያ ማን ነው የሚባለው? ማን? ሚካኤል። ለምንድን ነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው ያውቀው። ስለዚህ ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ አልጎላም? አዎ ጎላ እና ተተወ። እንደዚህ የተገለበጡ አሉ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር። ቅድስተ ቅዱሳን ማርያም ስትጀመር መጀመሪያ እንጦንስ ናት። አሁን እንጦንስ እስከ ቅርብ ጊዜ ራሱ በዓሉ ይከበር። አሁን ጭራሽ በዓሉ ሁሉ ተትቷል፣ ቁመቱ ሁሉ ቀርቷል፣ ምንም ዝክሩ ጠፍቷል። ምክንያቱም ገንዘብ የማያስገኝ አይፈልግም። የሚደረቡት እነማን ናቸው? በጣም ይገርማል። ይሄ የሚያመጣው ሰበካ ጉባኤው ወይም ደብሩን እንዲያ የሚያደርገው ህዝቡ ጭምር ነው። ህዝቡ ስላልተማረ ነው። ተያይዘን ነው የምንጠየቀው በነገራችን ላይ። ምክንያቱም መሪው አሁን ገንዘብ ነው። መሪው የማንኛው ነገር መሪ ጥቅምና ገንዘብ ነው በእውነቱ።
አሁን አርሴማ ለምንድን ነው የተፈለገችው? 1700 ዓመት የኖረች ሰማዕት ናት አይደለም እንዴ? በሆነ ምክንያት መታወቅ ስትጀምር ደግሞ ደብሩ ሁሉ አርሴማ አርሴማ አርሴማ። አሁን ምልጃዋ ዛሬ ተገልጦ ነው እንዴ? እዩት። ምንን መሰረት አድርገን ነው? ለምንድን ነው ዛሬ ይሄን ማነሳው? ለምሳሌ ዛሬ በዓሉ የማን በዓል ነው? ዓመት በዓሉ የማን ነው? የማን? የራጉኤል። የዓመት በዓሉ የማን ነው? ለምሳሌ የኤልያስ ነው አይደለም? አዲስ አበባ ውስጥ ኤልያስ ስንት ቦታ ነው ያለው? የት ነው ያለው? እንጦጦ ምን ሆኖ ነው ያለው? ተደርቦ አይደለም ያለው? በጣም ይገርማል እኮ መሰረታው። አሁን አብርሃም፣ ይስሐቅ፣ ያዕቆብን ያህል አርስተ አበው በጣም ብዙ ሰማዕታት ደግሞ በአዲስ ኪዳን ዋጋቸው ከፍ ያለ ነው በእውነቱ። ምክንያቱም በሌሎቹ ምልጃ የማይሰረይ ኃጢአትን ክርስቶስ በሰማዕታት ይቅር ይላል። ምክንያቱም ሰማዕታት ስለ ክርስቶስ ደም ያፈሰሱ ናቸው። ከየትኛውም ቅድሚያ ከመቤታችን ቀጥሎ ከሰው ወገን እንደ ሰማዕታት ምልጃቸው ፈጣን የለም። መርቆሬዎስን ያህል ሰማዕት በግድ አሁን በዚህ በደብረ ሲና ምክንያት ብሎ በግድ እዚህ አዲስ አበባ እንደ ግድ እየገባ ነው። በጣም ይገርማል እኮ ምክንያቱም መሰረት የምናደርገው ጉዳይ ሌላ ስለሆነ። እግዚአብሔር ለሁላችን ማስተዋሉን ያደለን ክርስቲያኖች። ለዚህ ነው አሁን እኛ ትኩረታችን ሌላ ሲሆን እግዚአብሔር በዓላቶቻችሁ ሰንበታ ልሸከማቸው ከብዶኛል ይላል እግዚአብሔር። ቆመን እኮ መመርመር አለብን ክርስቲያኖች። ቆም ብለን መቼ ነው የምንጀምረው? ምንም እኮ አሁን እንደውም ወደፊት የሚመራን የእግዚአብሔር ቃል አይሆንም። ማርኬቲንግ ነው ሊመራን የሚችለው። እውነት ለመናገር በቤተ ክርስቲያን ራሱ እንዴት ነው ሰውን የምንስበው የሚለው ራሱ ከዚህ ከሶሻል ሚዲያ ፕሮሞሽኑ ጀምሮ። ምክንያቱም ሰውን በአምልኮ መሳብ እየቆመ ነው። የምንስበው በሌላ ፍላጎት ነው። ሌላው ቀርቶ እንደ ፕሮቴስታንቶቹ አሁን በሰባኪው ይሳባል ሰው በሆኑ ሰዎች ነው። ሰው በእግዚአብሔር መሳብ እያቆመ ነው። እውነት ለመናገር ሰው በእግዚአብሔር መሳብ በንጹህ አምልኮ መሳብ እያቆምን ነው። አደገኛ መንገድ ላይ ነው ያለነው። እና እንደዛ ሆኖ የተሰበሰቡ ምንንስ ያህል ብንሰበሰብ እግዚአብሔር ማርኬቲንግ እኮ አይደለም የሚፈልገው። እግዚአብሔር የኛን ኢጎ ማስታገስ እኮ አይደለም የሚፈልገው። እግዚአብሔር የሚፈልገው እኮ ንጹህ አምልኮ ነው። ሳናውቀው ወደ ገደል እየገባ ነው። የሚያስቀረውም የለ። በነገራችን ላይ እንደተባለው አንድ እጅ የተከለውን 50 ሊቅ አይነቅለውም። ምንም በአንድ ወቅት የተጨመረ መጥፎ ነገር ምዕመኑ ራሱ ላያስቀረው ይችላል። እርግጥ ትምህርቱ ስለሌለ ነው። እግዚአብሔር ደግሞ እንደዚህ ነው የሚለን፣ ልሸከማችሁ ከብዳችሁኛል። በእውነት እግዚአብሔር በቸርነቱ ይቅር ይበላል። ትንቢተ ሆሴዕ ምዕራፍ 9 ላይ ቁጥር 1 እስከ 5 እንዲህ የሚል ቃል አለ። ደግሞ እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ሁሉ ላይ የግልሙትና ዋጋ ወድሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብጽ ይመለሳል፣ በአሶርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅ ቁርባን አያፈሱም፣ መስዋዕታቸውም ደስ አያሰኘውም ይልና አድምጡ። አሁን የሐዘንም እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ ብሎ ይጠይቀናል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አንዳንድ ሐሳብ ላብራራላችሁ። አሁን ይሄ መስዋዕቱን ይሰዋሉ፣ ይሄ ቂጣው ቁርባን ያቀርባሉ፣ ይበላል። ግን ምን ይሆናል? አያነጻችሁም ነው የሚለው። አያነጻችሁም ማለት ቤታችሁ እንደምትበሉት ተራ ምግብ ይሆናል እንጂ መስዋዕት የሚፈጽመውን ግብር አያስገኝላችሁም። ምክንያቱም የእግዚአብሔርን ሕግና ትእዛዝ ወይም ፈቃድ ጠብቃችሁ ስለማትፈጽሙት የሐዘን እንጀራ ይሆንባችኋል። መብሉ ለሰውነታችሁ እንደ ስጋዊ መብል ይሆናል እንጂ ነፍስን የሚያነጻ ከእግዚአብሔር የሚያስታርቅ የአምልኮ መስዋዕት ሆኖ አይጠቅማችሁም። ለአንዳንዶቻችን ስጋው ደግሞ እንደዚያ ነው የሚሆነው። ተዘጋጅተን ካልተቀበልነው አያነጻንም። የስጋ መብል ብቻ ሆኖ ይቀራል። በትርጓሜያችን እንደሚገለጸው ምዕመናን ሳይበቁ ካህኑ ከበቃ የምዕመኑን ለካህኑ፣ ካህኑ ሳይበቃ ምዕመናን ከበቁ የካህኑን ለምዕመኑ፣
ሁለቱም ካልበቁ በበረሃ ላለ ባሕታዊ መልአክ ይሰጣል በጉጠት አውጥቶ ይላል። ጉጠት የተባለው ስልጣኑን ነው እንጂ ከሰውነታችን የገባው ወስቶ የሚወጣ ሆኖ አይደለም። በዚህ የሚገኘው ጸጋና ክብር ለነዚያ ለንጹሃኑ ይሰጣል እንጂ ለናንተ ለማንጻት አይሆንላችሁም። እንደ ስጋዊ መብል ሆኖ ይቀራል ማለት ነው። እንደዚህ ከመሆነ እግዚአብሔር ይጠብቃል። ክርስቲያኖች መመርመር አለብን። አምልኮታችንን መፈተሽ አለብን። ቅዱሳት መጻሕፍትን መስማት አለብን። መመሪያችን እንደዚያ መሆን አለበት። እንደምታውቁት እንኳን ሌላው ረቂቁ ጾማችን ምናምናችን ሁሉ እግዚአብሔር አይቀበለውም በሕጉ በስርዓቱ ካልሆነ። ይችን ጥቅስ አንብቤ ለምንድነው ፈሪሳውያን እንደዛ የተባሉት የሚሉትን ነገሮች እንትን እላለሁ። ትንቢተ ኢሳይያስ ምዕራፍ 58 ላይ እንደምታውቁት ስለምን ጾምን አንተም አልተመለከትህንም፣ ሰውነታችን ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምጻችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጡት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጡት ጾም ይህ አይደለምን? ይልና የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራን ለተራበ ትቆርስ ዘንድ ስደተኞቹን ድሆች ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድህ እንዳትሸሸግ አይደለምን? ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ሁለት ሐሳቦችን ብቻ ላስታውሳችሁ ከንባቡ ላይ። አንደኛ ጾማችሁ ማዕመድ መልበስ ማቅ መነፍሰስ እንደ ግጫ ዝቅ ማድረግ ስለሆነ አልቀበላችሁም ነው። አንዳንድ ጊዜ ሰዎች ሱባኤ እንገባለን፣ ወደ ገዳማትም እንሄዳለን፣ ምግባችንን እንቀንሳለን፣ ተራ ልብስን እንዋረዳለን። ያን እንኳን ብታደርጉ አልቀበላችሁም ማለት እግዚአብሔር። አያችሁ ለምን? ያ እግዚአብሔር የሚያስደስተው ያ ብቻ አይደለም። ውስጣችን አምራ ምን ጾምበትን ዓላማ አውቀን ፍቅርን ገንዘብ ምክንያቱም ጾም ዓላማው ነፍስን ለማንጻት ነው። ነፍስ ስትነጻ ሰው ሁሉ ትወዳለች፣ ርህራሄ ታደርጋለች፣ ከስጋ ዘመድ አንሸሸግም። ይህን የመሰለ እናደርጋለን። እኛ ለሰው ርህራሄ ሳናደርግ ስለሰራ ነው በደል ሄደን በቀን አንድ ጊዜ እፍኝ የማትበላ ጥሬ እየበላን ፍልሰታን ሱባኤ ስለያዝን ብቻ አንጸድቅም። ክርስቲያኖች ወቁት። ደብረ ሊባኖስ ብንሄድ፣ ግሸን ብንወጣ፣ አክሱም ብንሻገር፣ ዝቋላ ብንወጣ፣ ምድረ ከብድ ብንሄድ፣ ወይም ጻድቃኔ ብንሄድ፣ ወይም እንጦጦ ኪዳነ ምሕረት ብንከትም ምን ብናደርግ የሚጣቅመን እግዚአብሔርን ደስ የሚያሰኝ ነገር እያደረግን ካደረግነው ቤታችንም ሆነን ያን በረከት እናገኘዋለን። እዚያ ብንሄድ ደግሞ የበለጠ በረከት እናገኛለን። እነዚህ የተለዩ ቦታዎች ናቸው፣ ግን ቦታዎቹ ብቻቸው ዋጋ ግን አያሰጡንም። እኛ የሚገባው ሰው ካልሆን ቦታው ብቻውን ቦታው ከኢየሩሳሌም የሚበልጥ ቦታ ነበር እንዴ? ክርስቲያኖች ነበር እንዴ ከኢየሩሳሌም የሚበልጥ? ለምንድነው ብዙ ጊዜ የፈረሰው? ለምንድነው ክርስቲያኖች የተሳደዱት? ቦታው የኛ ቦታዎች ከማን ይበልጣሉ? ከዮሐንስ አፈወርቅ መንበር ይበልጣሉ? ከነ ቅዱስ ኤፍሬም ቦታዎች ይበልጣሉ? ከየትኛው ይበልጣሉ? ቦታውማ ያው መሬት እኮ ነው። የቀደሰው እኮ እግዚአብሔር ነው። የቀደሰውን እግዚአብሔርን ስንረሳው ቅድስና ያቋማል። ክርስቲያኖች ዋናው ጉዳይ እኛ ለእግዚአብሔር ሕግ ያለን መታዘዝ፣ የኛን ነፍስና ሕሊና ማንጻት፣ እውነተኛ አምልኮ ለማድረግ መታተር። ታይታው ይስሙላው መሽቆጥቆጡ ምን ወጋለው? እሱ አሁን በድፍረት ነው የምናገረው። አሁን ሰበካ ጉባኤያት ምናምኖች ሁሉ ይጨነቃሉ። አሁን መጎናጸፊያው፣ ቀጸላው፣ ልብሰ ተክኖ፣ ካባ ላንቃው፣ ጸናጽሉ፣ መቋሚያው በሚሊዮን ነው የምንገዛው። አንድ የነፍስ ዝግጅት በሌለበት ማለት ነው። እንዴ እግዚአብሔር እኮ በቁሳቁስ አይደለልም። የግሪክን ውድ ልብስ ስላመጣን ሙካሽ ስለደረደርን ጽድቅ ሊሆን አይሆንም። መቋሚያው የቀንድ የብር የወርቅ ስለሆነ አይሆንም። ብር ወርቅ ለእግዚአብሔር ብርቁ ነው እንዴ? የሰውን አምረት እንደዛ ነው እንዴ? እግዚአብሔር አምልኮታችን እየተበላሸ ነው። ክርስቲያኖች እየተበላሸ ነው። እውነት ለመናገር የእግዚአብሔር ከመሆን አውጥተነዋል፣ የሰዎች ሆኗል። የኛ ፍላጎት ማሟያ፣ ቀደም እንዳልኩት የንግድ መሰማሪያ ሆኗል። እውነት ለመናገር የሚናገረውም የለም።
የፈሪሳውያን ችግራቸው ምንድነው? ለዚህ ሁሉ በዓላቱን የእግዚአብሔር በዓል አስወጥተው የአይሁድ ያስባሉት የነሱ ያሰኛቸው ምንድነው የሚለው ሁለት ነጥቦች ላንጣ። መዘምራንም የመጡ ሰዓት ደርሳል ለማለት ይመስለኛል። ባጭሩ ለማጠቃለል ሞክራለሁ። ሶስት ነጥቦችን ነው ማለት ነው። አንደኛ እንዴት ነው የምናመልከው የሚለው ማንሳ ችግሩን ካላነሳ ነው ወደ እውነተኛው ነገር አንሻገርም። አንደኛው የፈሪሳውያን ችግር በልማድ መጓዝ ነው። በምን መጓዝ አልኳችሁ? ልማድ አሁን ለነሱ በጣም ከባድ ነበር እውነት ለመናገር። እኛ እዚያ ደረጃ ላይ የደረስን ይመስለኛል። ልማድን እየተከታተል ካላነጻ ነው ልማድ ይሆናል። አሁን ሌላው ቀርቶ በግል ጸሎታችን እንኳን ልማዱን ላናቆመው እንችላለን። አንዳንድ ሰው ኪዳኑን በልማድ ያደርገዋል፣ ላያቆም ይችላል። አታቆሙት፣ አሁንም ችግር የለም። ጸሎቱን የማታውን የቤታችንም የግል ላይ ልናደርገው እንችላለን። ግን የልማድ ሲሆን ትኩስ መሆኑ ስሜት ያለው ከእግዚአብሔር ጋር መገናኘት መነጋገር የሚያስችል መሆኑ እየቀረ እየተባረደ ይመጣል። ወነቱ ልማድ በጣም አደገኛ ነገር ነው። ወነቱ ደስ ለልማድ አንድ ሁለት ጥቅስ ማንበብ ይችላል። የሐዋርያት ሥራ ምዕራፍ 26 ቁጥር 5 ላይ እንደው ነጋ ለማድረግ ነው። ሊመሰክሩ የወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጋ ወገን ፈሪሳዊ ሆኜ እንደኖርኩ ከጥንት ጀምረው አውቀውኛልና ይላል ቅዱስ ጳውሎስ። ይሄ እንግዲህ እነሱ የሚጠነቀቁበት የልማድ ጥንቃቄ አለ። በቃ ፈሪሳዊ ይሄ እንዲህ እንዳይሆን ከዚህ እንዲህ እንዳይል ይሄ እንዲህ እንዳይል። አሁን የኛ መመን እንደዚያ ነው። እዚህ ላይ አይቆምም፣ እዚህ ላይ አይቀመጥም፣ እንደዚህ ነው። ዝም ብለን ፈሪሳዊ የሚመስል ብዙ ጠባይ ነው ያለን። ዝም ብለን ሰው ሁሉ መተቸት ነው። አረ እንደዚህ ወረ እንደዛ። ነፍሳችን ከእግዚአብሔር ጋር ምንም ግንኙነት የላትም። በቃ ፕሮሲጀር ፕሮቶኮል ምናምን ላይ ነው ያለ ነው እኛ አእምሮአችን በሙሉ የተያዘው። ሁለተኛ ነገሥት 17 ላይ እግዚአብሔርንም ሲፈሩ ከመካከላቸው እንደፈለሱት እንደ አሕዛብ ልማድ አምላካቸውን ያመልኩ ነበር። እንደማን ልማድ? እንደ አሕዛብ ልማድ፣ በልማድ እየፈጸሙ ማለት እና እንደ እስከ ዛሬ ድረስ እንደቀደመው ልማድ ያደርጋሉ። እግዚአብሔርንም አይፈሩም። እግዚአብሔርም እስራኤል ብሎ የጠራውን የያዕቆብ ልጆች እንዳዘዛቸው ሥርዓትና ፍርድ ሕግና ትእዛዝ አያደርጉም ይላል። እንደ ሥርዓት እንደ ፍርዱ ሳይሆኑ እንደ ልማዱ ነው የሚያደርጉት። መሰረታዊ ችግራቸው ይሄን ነው እና ቅዱስ ጳውሎስ በቆሮንቶስ መልእክቱም ላይ እንዲህ ያለ ልማድ የለንም ይላል። ልማድ በእውነቱ አስቸጋሪ ነገር ነው። ክርስቲያኖች እንዲያ ቆሮንቶስ ምዕራፍ 11 ላይ ይሄ ጠጉርን ስለማስረዘም ይሄን ልማድ እንዳልሆነ ይናገራል። በእውነቱ ይሄ በልማድ መጓዝ ራሱን የቻለ ሰፊ ትምህርትም ሊፈልግ ይችላል፣ ጊዜም ይፈልጋል። አሁን ግን መሰረታዊ ነገሩ ልማድ ማቆም። ክርስቲያኖች ከልማድ እንውጣ እና ደግሞ ይሄን ስንማር ሰይጣን ምን ያደርገናል መሰላችሁ? አይ እንደዚህ እኮ ለተብለን ተብለው ነበር እና አለቃው ሰበካ ጉባኤው ቄሶቹ እንዲያደርጉ ብለን ደግሞ ተች ብቻ ያደርገናል ሰይጣን። እግዚአብሔር ከዚህ በሽታ ይጠብቃችሁ። እናንተ ራሳችሁን ነፃ አውጡ ክርስቲያኖች፣ እኛ ራሳችንን ነፃ እናውጣ። ትችቱን ተውት። እየተማርን ስንሄድ ሁሉ እየተስተካከለ እኮ ይሄዳል። እኛ ለስሜት ለምሳሌ ለሌላው ነገር ተገዢ ካልሆን እኮ ይቀየራል፣ ሌላው ሁሉ ተገዶ ይቀየራል እኮ። ሁለተኛውና መሰረታዊ ችግራቸው የፈሪሳውያን ማገላበጥ፣ ትርጉሙን አገላብጠው ነው የሚወስዱት። አንድ ጥቅስ አንብቤ ይሄንን አልፈዋለሁ። በእውነት ማቴዎስ ወንጌል ላይ ምዕራፍ 23 ላይ ፈሪሳውያን በገሰጸበት አንቀጽ ላይ ቁጥር 16 ጀምሮ እንዲህ የሚል ቃል ተጽፏል። እናንተ ይላል ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይያዛል የምትሉ እውሮች መሪዎች ወዮላችሁ። እናንተ ደንቆሮችና እውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ? ደግማችሁም ማንም በመሰዊያው የሚምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ። እናንተ ደንቆሮችና እውሮች ማናቸው ይበልጣል? መባው ነውን ወይስ መባውን የሚቀድሰው መሰዊያው? እንግዲህ በመሰዊያው የሚምለው በእርሱና በእርሱ ላይ ባለው ሁሉ ይምላል፣ በቤተ መቅደስም የሚለው በእርሱና በእርሱ በሚኖረው ይምላል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን እነሱ አገላበጡት። ከቤተ መቅደሱ ይልቅ ቤተ መቅደሱ ውስጥ ያለውን ወርቅ አስበለጡት። ይሄ ከወርቁና ከቤተ መቅደሱ ለወርቁ ክብደት መስጠት የማን ስሜት ይመስላችኋል? የምን ስሜት ይመስላችኋል? ለማን የማድላት ነው? ቤተ መቅደሱን ነው እግዚአብሔር የሚያድርበት? ወርቁን ነው እግዚአብሔር የሚያድርበት? አያችሁ፣ ማንም በቤተ መቅደሱ ቢምል ምንም ችግር ምንም አቅለው ነው የሚያዩት። መሰዊያውን መባውን ግን ይላሉ። መባዋም ጣጣ አላታ፣ ወደ ገንዘብነት አላት። አያችሁ፣ ህሊናቸው ለገንዘብ ቅርብ ከሆነው ጋር ቅርብ ነው በእውነቱ። አሁን እኛም በቤተ ክርስቲያናችን ለምሳሌ ልማት በጣም ጥሩ ነገር ነው።
ግን ልማት የትኛው ነው ልማት? እውነተኛው ልማት መጠየቅ እኮ አለብን። እውነቱን ለመናገር ገንዘብ የሚያስገኝ ነገር ማንኛውንም ያስቀይራል። አሁን በቤተ ክርስቲያናችን እና ዜናዎቻችን አሁን በእኛ ራሱ በቤተ ክርስቲያናችን በመገናኛ ብዙሃን የልማት አርበኛው ምስጋናው ራሱ እንዴ የልማት አርበኛ እኮ ለመሆን ብዙ ኮርፖሬሽኖችና ድርጅቶች አሉ በአገሪቱ። በእውነቱ ያንድ ካህን ያንድ አለቃ ያንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኖች አገላብጠናል። አሁን በቤተ ክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን፣ ከበደው፣ እያስጠነቀቀን ነው፣ እየነገረን ነው፣ እየተናቅን ነው፣ ለምንድን ነው የምንናቀው? እግዚአብሔር ስለተለየን ሐሳባችን አርሱ የማንንም ሕሊና አይገዛም። የተዋረደ ነው። ተራ ነገር ምድራዊ ነው። ሐሳባችን ሁሉ ተራ ነው። ተዋርደናል። እውነቱን ለመናገር ደግሞ በሌሎች እናመካኛለን። እንዲህ ያረጉብን እንዴ እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተክርስቲያን ማንም አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣ መሪዎቿ የበደሏትን ያህል ማንም አይበድልም በዚህ ዘመን። ማንም ይሄን በድፍረት መናገር ሁሉንም አይወክልም፣ ግን ማንም የለም። የተገላበጠ ነገር ነው ያለው። ስለዚህ እግዚአብሔር ይጸየፈናል፣ አሳልፎ ይሰጠናል። ሁሉንም አሳልፎ መስጠቱ ብዙ ንጹሃን ምእመናንም ንጹሃን ካህናትም አሉ። እውነት ለመናገር መምህራን መነኮሳት አሉ ንጹሃን፣ ምንም አልጠፋም። በእነሱ አሁንም ጨርሶ ይማረን። ክርስቲያኖች እንደ አሁን ልማት መጥፎ ሊመስላችሁ ይችላል። አንድ ታሪክ ልንገራችሁ፣ ግን ትኩረቱ ለሱ ሲሆን በግብጾች ታሪክ ነው ያነበብኩት። ግብጽ አባ መቃርስ የታወቀ ነው። ትልቅ አባት ነው አይደለም? ትልቅ ጻድቅ ነው። እና አባ መቃርስ ገዳም ብዙ ቃል ኪዳን ገብቶለታል እግዚአብሔር። እና በአንድ ወቅት ግን መነኮሳቱ ትኩረታቸው ልማት ሆነ። ልማት የሚያለሙት ለምቾት ነው ደግሞ። እና ለጸሎት ቸልተኛ በተባረደ ስሜት የሌሊቱን ጸሎትም ያው ሲነጋ ይደርሳል፣ የት እንሄዳለን እዚሁ ነው የምንወለው ብለው ሲነጋጋ ነው የሚያደርጉት። ተውት ይላል። እና በጣም የሚገርም ነው። የሰማዕታቱን ቅድም ስለነገርኳችሁ ቅድሚያ እንዴት እንደሚሰጠው እና ጌታ በሰማይ ላሉ ቅዱሳን በተለይ ከዚያ ገዳም ጋር ለተገናኙት ገለጸላቸው እና አጠፋዋለሁ አለው ጌታ። በሁለት ምክንያት ነው የወቀሳቸው ገዳማቱን። አንደኛ ልማትና ምቾት ይወዳሉ፣ ሁለተኛ ለጸሎት አይተጉም። ለጸሎት አይተጉም፣ ለልማትና ለምቾት ግን ጎበዞች ናቸው። ስለዚህ ገዳሙን አጠፋዋለሁ አለ ይላል። እና የገዳሙ መስራች ያ ቅዱስ አባ መቃርስ መጥቶ ጌታ ለመነው ወድቆ፣ ጌታዊ ቃል ኪዳን ገብተህልኝ ሞለው፣ ለምንድን ነው ገዳሙን የምታጠፋው? ማር ይቅር በል ስለገባህልኝ ቃል ኪዳን፣ በዚያ ስለወጡት ቅዱሳን ስለ ብዙዎቹ ብለህ ማር ይቅር በል አለው ይላል። ቃል ኪዳን የገባውልህ ልጆችህም በሕግና በስርዓት ቢሄዱ ነው። አሁን ግን በሕግ በስርዓት ቃል ኪዳን የሚሰራው ሕግ ስርዓት ለሚጠብቅ ነው ክርስቲያኖች። አሁን እነሱ ከስርዓት ወጥተዋል። ስለዚህ አጠፋቸዋለሁ አለው ይላል። አባ መቃርስን ያህል ጻድቅ በኋላ 49ኙ ሰማዕታት በእኛ 40 ተሳቱ ለባሳያነ መስቀል የምንላቸው አሉ። እነዚህ ምንድናቸው? አባ ዮሐንስ የሚባል በጣም ትልቅ የዚያ ገዳም አበምኔት ባንድ ወቅት ነበረ። እና በርበሮች የሚባሉ ታውቃላችሁ? በእንግሊዘኛ በርበር ነው የሚባሉ። በርበር ማለት ሰሜን አፍሪካ አሁን ሊቢያ አካባቢ ያለ አካባቢ ነው። ከዚያ የሚነሱ የጎሳ ሽፍቶች ናቸው። ምንም ለሰው ደንታ የላቸውም። ይሄዱና ገለው አርደው ዘርፈው የሚሄዱ ናቸው። እና ይሄዱ ገዳማቱን የግብጽ ገዳማትን እንደዚህ ይገሏቸዋል። እና በግብጽ ምን አለ? አሁንም ግብጽን ስትጎበኙ ታዩታላችሁ። አይዟችሁ ትምህርቴን እያጠቃለልኩ ነው። አርዝም ያለው አይደለም አውቃለሁ፣ ግን ብዙ ቀን ሰንብቼ ስለመጣው ትንሽ ደቂቃ ትታገሱኛላችሁ። ልጨርሰው አልጨርሰው ፈቅዳችኋል? አዎ በጣም የመሸበት ሰው ይሄድ። በእውነቱ መችስ እንዴት እናደርጋለን? የአሁኑን ዘመን ማምሽቶ መግባትም እናውቀዋለን። የፈተና ዘመን ነው። እግዚአብሔር ሰላሙን ያንጽናለን። እና ምን አላቸው? አሁን ግብጽ ስትሄዱ የመጠበቂያ ግንብ የሚባል የመጠበቂያ ግንብ ማለት እነዚህ በርበሮች ሲመጡ ገብተው የሚድኑበት። እንዴት ነው የሚገቡበት መሰላችሁ? ሁለት ግንብ ጎንና ለጎን ይሰራል። አንድ ግንብ ልክ
በ2 ሜትር ርቀት ግንቡን አድርገው አንድ ግንብ ወደዚያ ይሰራል፣ አንድ ግንብ እዚህ ይሰራል። እዛኛው የሚሰራው ግንብ ምንም ከስር መግቢያ የለውም። ከላይ ፎቅ አለው፣ ደርብ አለው። ወደዚያ የሚገባው ግን በዚህኛው ፎቅ ይመጣና 2 ፎቆች የሚገናኙበት ድልድዮች፣ ኮሪደሮች አይታችሁ ታውቃላችሁ አይደል? እንደዛ ከዚህ ወደዚያ በእንጨት ሆኖ መሃሉ ላይ መታጠፍ ያለው በገመድ ይዘረጉትና ከተሻገሩ በኋላ በገመድ ሲጎትቱት ታጥፎ ይሄ ክፍት ይሆናል። ስለዚህ ወደዚያ ግንብ መውጫ የለውም፣ አይገቡም። መዳኛው ይሄ ነው። አሁንም እዛ አባ መቃርስ ገዳም ይሄ ግንብ እኔም በአይኔ አይቼዋለሁ አለ። አሁንም መጠበቂያ ግንቡ ማለት የድሮ እዛ ገብተው ብቻ ነው የሚድኑ፣ እየመጡ ያርዷቸዋል። አንድ አይተርፍም። አባ ዮሐንስ የበቃ ስለነበረ በርበሮች እየመጡ እንደሆነ ተገለጸለት። ከመንፈስ ቅዱስ ሲገለጽለት እንዲህ አለ፣ በርበሮች ገዳሙን ሊዘርፉና እኛን ሊገሉ እየመጡ ነው። የፈራ ወደ መጠበቂያ ግንቡ ይግባ፣ ያልፈራ ግን ሰማዕትነትን የሚወድ ከኔ ጋር ይቁም አለ። ልክ ይሄን ሲል አብዛኛው መነኮሳት ወደ መጠበቂያ ግንቡ ገቡ። ከሱ ውጭ 48 መነኮሳት ከሱ ጋር ቀሩ። 49 ሆኑ ማለት ነው። ከሱ ጋር 49ኙ ቆመው ነው የጠበቋቸው። እንደመጡ አረዷቸው። ስለ ክርስቶስ ብለው ደማቸውን አፈሰሱ። እናም ገዳሙን አጠፋዋለሁ ሲል አባ ዮሐንስ ይሄንን እንዲህ ያደረገው ያ ቅዱስ መጣና ጌታ ስር ሰግዶ ጌታ ሆይ አንተ ስለኛ ደምህን አፍስሃል፣ በድለንሃል፣ አምልኮታችን አስላስደስትህም፣ መነኮሳቱ አምንቶ በምቾት በልማት ሰበብ አሳዝነውሃል። ግን አንተ ለኛ ደምህን እንዳፈሰስ እኛም 49 ሆነን በአንተ ስም ደማችን አፍስሰናልና ስለፈሰሰው ደም ብለህ ማራቸው ብለው ለመኑት ይላል። አባ መቃርስን እምቢ ያለውን ለ49ኙ ሰማዕታት ይቅር አለና ገዳሙ ሳይጠፋ ቀረ ይላል። እኛንም በእነዚህ ሰማዕታት ይቅር ይበለ። ይሁ ክርስቲያኖች ልማት ጥሩ ነገር ነው፣ ግን ለልማት ብቻ ከሆነ ያጠፋል። የእግዚአብሔር ቃል ነው። ክርስቲያኖች ከቅድስና ጋር ካልሆነ፣ ከንጹህ አምልኮት ጋር ካልሆነ፣ ከእውነት ጋር ካልሆነ፣ ለሌብነት፣ ለዘረፋ ይሄ ያጠፋል። እያጠፋንም ነው። እና የልማት ተቃዋሚ ላለመባል እየተባለም ዝም ይባላል። ልማቱን አይደለም እንቃወመው፣ ከልማቱ ጀርባ ያለው መጥፎ ሐሳብ ነው እንቃወመው። ንጹህ ከሆነ እግዚአብሔርም እኮ አይከፋም። ንጹህ ልማት እግዚአብሔርም አይጠላም። ንጹህ ልማትማ እያለሙ ድሆችን ብንመግብበት እንዴት ጥሩ ነበረ። አረ እንኳን ድሆችን ካህናቶቻችን ልጆቻቸው ለማኝ ሳናደርግ ብናሳደጋቸው እንዴት መልካም ነበረ። በእውነት ምንም የታወቀ ነገር እኮ ነው። የአዲስ አበባ ካህን ምንም ከነዳይ ከፍ ያለ ነው። በእውነቱ የታወቀ ነው። እንደውም በነፍስ ልጆቹ ድጎማ ነው የሚኖረው። ኑሮውን እናውቀዋለን። አሰራር እየዘረጋን ተገቢ ቤት እያደረግን ከኪራይ ቤት ምልልስ ማኔጅ በደንብ እያደረግን ልጆቻቸው በአግባቡ እንዲያደርግ አድርጎ በንጽህና እንዲያገለግሉ ብናደርጋቸው እኛም እንጠቀማለን፣ እነሱም ይጠቀማሉ። በዚህ እግዚአብሔር ደስ ነው የሚለው በእውነቱ። በዚህ ሰበብ ግን የተወሰኑ ወንበዴዎች መጠቀም አይወደው እግዚአብሔር። አምልኮታችን ረክሶ፣ መስዋዕታችን ረክሶ፣ ጸሎታችን ረክሶ አጎሳቁለ ነው ግንብ ብቻ አያስደስተውም። ልንገራችሁ፣ እግዚአብሔር አምላክ ከዚህ በሽታ ይፈውሰን። እንግዲህ እንዴት ነው ታዲያ ማምለክ ያለብን የሚለው ትንሽ ደቂቃ ስለሚወስድ እዚህ ላይ አቆመዋለሁ። እግዚአብሔር ንጹህ አምልኮት እንፈጽም በቸርነቱ ይርዳን። በዓላችንን እግዚአብሔር የፋሲካውን የእግዚአብሔር የተባለውን የአይሁድ እንዳለው በዓላቶቼ ያላቸውን በዓላቶቻችሁ፣ ሰንበቶቼ ያላቸውን ሰንበቶቻችሁ እንዳለው ንግሳችሁ፣ በዓላችሁ፣ ጉባኤያችሁ እያለ እንዳይጸየፈን መስተካከል አለብን። ተስተካክለን የሚገባውን ነገር አድርገን ከእግዚአብሔር ጋር ለመታረቂያ ያብቃን። ይቆየን። ስብሐት ለእግዚአብሔር።